ጀማው ትልቅ ቲም ስትሆን ሜዳ መርጥም ሰንደርላንድ የመጀመሪያ ሽንፈቱን አስተናግዳለች በሜዳው የመጀመሪያ ሽንፈቱ እሱም በኃያሉ ክለብ ሊቨርፑል ነው አለቀ በኃያሉ ሊቨርፑል አለቀ የሚገርም ጨዋታ ዊርዝ ኧረ በስመ አብ የሚገርም አቋም ሳላ ዛሬ ኮናቴ ይለያል ጀሞ ያ ጠቋራ ኮናቴ ዛሬ አራካሽኝ ጆንስ ከገባች በኋላ ያደረገችው እንቅስቃሴ አራሱ ዛሬ የሚገርም ጨዋታ ትናንትና ዲቻውም ዩናይትድም ጥሏል አሁን ከዲቻው በ2 ነጥብ በማንቸስተር ዩናይትድ ደግሞ በ3 ነጥብ እርስ በርስ ደግሞ ግንኙነት አለን እሱ ለዚህ ክለብ ተውት በቃ ትልቅ ቲም ስትሆን እንደዚህ ነው ቋጨ ነው እስካሁን አልተሸነፈ ነበር በሜዳው እኛ ቋጭተናል ይሄ ሊቨርፑል ነው ወደ ቶፕ 4 ተመልሰናል ነገ አርሰናል አለው በሰፊው እንመለሳለን ነገ ይመቻችሁ ረዳልጆች ሊቨርፑል ያለ ነው በቃ አልቻለም አርሰናል ሄዶ አልቻለም አንድ ቲም አላሸነፈውም በሜዳው ሊቨርፑል በሜዳው ሄዶ ሰንደርላንድ ማለት ነው ስትታደገ ነው ተመልሰናል ፋሚሊ የሚገርም ዶሚናንስ አድርገን ማለት ነው ፓርክ ዘባስ ናቸው ለካ እነሱ በቃ ሃራም ቦል ነው የሚጮት ግን ምንም ቢሆን አሸነፈን ወጥተናል ምን አይነት ፐርፎርማንስ ኮናቲ ኢዝ ባክ ፋሚሊ ኮፒ ሊንክ በደንብ ይደረግልኝ በደንብ አካውንት ተመቷል 2 ቀን ቪዲዮ አልሰራውም ከከተማ ወጥቼ ነበር በደንብ ኮፒ ሊንክ ሪፖስት ሼር ፎሎም እያደረጋችሁ ፋሚሊያንስ የሚገርም ድል ማለት ነው ሰንደርላንድን ወስደን ጠቅ አድርገናታል ቸልሲ እና ዩናይትድ ነጥብ ስለጣሉልን ማለት ነው የሚገርም ድል ነው ለቶፕ 4 የሚገርም እኔ እንዲህ አልጠበኩም ሊቨርፑል ዛሬ እንዲጮታል ብዬ የሚገርም ክላስ የሆነ ፐርፎርማንስ ነው ያየሁት ጋክፖ ዛሬ ምርጥ ነበር መሰለኝ ጋክፖ ቨርትስ ወይኔ ጉድ ይፈል አንግል መለሰበት አንዴ በቃ የሚነካው ነገር ሁሉ ደስ ሲል ቨርትስ ሳላም ዛሬ ሲጠር ነበር ደጎር አልተሳካለትም እንጂ የሚገርም በቃ የሰርነንዳር ደጋፊ ተወኝ ቫንዳይክ ጎል አገባ ዲፍሌክት ሆኖም ቢሆን ተቆጠረለት ለቫንዳይክ የሚገርም ጎል በቃ የሚያስፈልግ ጎል ክሊንላንድን በሜዳው አሸነፍ ነው ምናምን ልል አይደለም የመጣሁት ምክንያቱም ቲሙ ሊቨርፑል ነው ተጫዋቾቹ ሳይገቡ ራሱ አርማው ብቻ ራሱ ተነስቶ ሄዶ በሜዳ ያሸንፍላል ምናምን ሊቨርፑል ነው ቡድኑ አሪፍ ጨዋታ ነበር የታየው በስማን ፈርስት ሃፍ በተለይ ጽድት ያለ ጨዋታ ባይዘዊ የሰንደርላንድ ከሊቨርፑል ቀጣይ አመት በሚደረገው ጨዋታ ላይ የትኬት ሽያጩን በ15% እንደሚጨምሩት ገልጿል ማራኪ ጨዋታ ነው በተመጣጣኝ ዋጋ ማስተላለፍ አለብን ብለው ማለት ነው እንደዛው ነው ጸዲ ጨዋታ ነበር የተመለከተው ቶፕ 4 ከፈት ታረጉታላችሁ ማለት ነው ቼልሲም ዩናይትድም አመሰግናለሁ ደህና አደሩ ሊቨርፑል ሰንደርላንድን የመጀመሪያውን ሽንፈት በሜዳው ሰጥቶት 3 ነጥቦች ሰብስቧል ማለት ከጌም በፊት የሰራውት ቪዲዮ ላይ ትንሹን ብቻ አዳም ሰንደርላንድ ግራኒት ዣካ በደንብ እንደጎደላቸው ያስታውቃል በተለይ ሊቨርፑል ጎል ካገባ በኋላ እየቀጠቀጠ ነበር ሰንደርላንድ ግን ክሊር የሆነ አላር የቡድን አመራር ምናምን እንደጎደላቸው ያስታውቃል ምን ማድረግ እንዳለባቸው ምናምን ነገር የሚነግራቸው ማለት ግራኒት ዣካ ግን አርኒ ስሎት አሁንም ስቲል አይረባም ኢኪቲኬ እንደነገርኳችሁ እድል ነው ልበል ምን ልበል ሳላ ነገር ግራ ግብት ነው ያለው መጨረሻ ላይ ራሱ የሳት እንኳን ሳይታችኋል ኦን ታርጌት እኮ አይመታም ሳላ ምን እሺ ነው ሳላ በእናትሽ አይዞሽ እኔ አሁን እያሳዘነኝ በተለይ ሊቨርፑል ሲያሸንፍ እርግጠኛ ነኝ የሊቨርፑል ደጋፊዎች ራሱ በሳላ ምክንያት ምናምን አትሉም አሸንፋችኋል ስለዚህ አያሳዝንም ሳላ አሳዘነኝ ነው የምልህ 3 ነጥብ ሃንግማንና ትርፌን አልፋታም ብለሻል ቶፕ 4 500 ሚሊዮን አውጥተሽ ቶፕ 4 ያበረ ነው ግባለት ይላል ቢያንስ ይሄን ነበር ስንፈልግ የነበረው ሰንደርላንድ አንድም ሽንፈት በሜዳዋ ያልገጠማትን ያልተደፈረችውን ሰንደርላንድ ሜዳዋ ድረስ ሄጄ ጸጓያ ሲሆን መጣናላችኋለሁ እጅግ በጣም ደስ የሚለውን ሊቨርፑልን የተመለከተው ከመሬ ነው የምላችሁ በተለይ ፈርስት ሃፉ እጅግ በጣም ጥፍጥ ያለ ጨዋታ ያለ ዶሚኒክ ሰቦዝ ላይ ራሱ ክለባችን ሊቨርፑል የሚገርመው ሊቨርፑልን ነው ሊቨርፑልን ዛሬ ያዩት ከመሬ ነው የምላችሁ በተለይ ሰከንድ ሃፉ ራሱ ቆንጆ ጨዋታ ነበር ግን ብዙ የማግባት እድሎችን አባክነናል ጎል ያው አንድ ጎል አስተማማኝ ነበር በእርግጥ ግን ከዚህ በላይም ብዙ ጎሎች ማስቆጠር የምንችልበት ጨዋታ ነበር ማለት ነው እጅግ በጣም ደስ የሚለውን ጨዋታ ነው ያየነው ቨርጂል ቫን ዳይክ መሐመድ ሳላ እንግዲህ
ከኮርና የሰነጠቀውን ኳስ ማለት ነው ቨርጅል ቫን ዳይክ ሲገጨው ያው ዲፍሌክሽን ሆኖ ጎሉ እንግዲህ በቨርጅል ቫን ዳይክ ተይዟል። አሲስቱ ደግሞ በመሐመድ ሳላ ማለት ነው። ይመችል ቢያንስ ከምሬ ነው የምላችሁ። አሁን የነጥብ ጋፑ ማለት ነው ከዩናይትድ በ3 ከቼልሲ በ2 ነው። እጅግ በጣም ነው ደስ ያለኝ። ማንቸስተር ዩናይትድ ደገፍቲ ትማኒ ሰሐከና ንጋንታና ማዕረ ወፂና ተሰሐት ደግሞ ተኸውለው ምሸት ሳንደርላንድ ክደከረከዕት ብላ ነበርክን በ6ኛ ሳምንት እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር የአርነ ስሎት ሊቨርፑል የሰንደርላንድን በሜዳው ስታዲየም ኦፍ ላይትስ ያለመሸነፍ ግስጋሴን አስቁሟል። ለቀያዮቹ ብቸኛውን የማሸነፊያ ግብ ቨርጅል ቫን ዳይክ በ61ኛው ደቂቃ ማስቆጠር ችሏል። ውጤቱንም ተከትሎ ሻምፒዮኖቹ 6ኛ ደረጃ ላይ ይቀመጡ እንጂ ከማንቸስተር ዩናይትድ እና ከቼልሲ ጋር ያላቸውን የነጥብ ልዩነት ወደ 2 እና ወደ 3 ማጥበብ ችሏል። ጨዋታው እንዴት ነበር? ሐሳብ አስተያየታችሁን ኮሜንት ላይ ያጋራችሁ። ይመቻል። እንግሊዙ ገናና ቡድን ሊቨርፑል ማለት በሜዳው አንድ ጨዋታ ያልተሸነፈችውን ያቺን ጠቋራ ድመት 1-0 ለጥፍ ያድመጣ ነግሬያቸዋለሁ እኮ ሊቨርፑል በባሌም በቦሌም የቻምፒየንስ ሊግ ቦታ ማግኘቱ አይቀርም። እምንገርም ነበር እነዚህ ጨዋታ ላይ ተጫዋቾቻችን ኢንዲቪጁዋሊም እንደ ቡድንም ምርጥ ነበሩ። ዛሬ በተለይ ፍሎሪያን ቪርትስ እና ኮናቲ ምርጥ ነበሩ። ፍሎሪያን ቪርትስ ብዙ ኳሶችን ሞክሯል። መሐመድ ሳላም አሪፍ ተንቀሳቅሷል። እኔ ትንሽ ችግር ያየሁት ኤኬቲኬ ጋር ነው። ለምን እንደሆነ ቴስታ እንደማይቀነው ዛሬም ተመሳሳይ ከሲቲ ጋር የሳቱን አይነት ቴስታ ስቷል። ነገር ግን አሪፍ ነበረ። ኤንዶን በጉዳት አተኗል። አሳሳቢ ደረጃ ላይ እየደረሰን ያለው የሊቨርፑል የጉዳት ነገር ግን በዚህም በዛም ብለን እየተሳብንም በምንም ቻምፒየንስ ሊግ መግባታችን አይቀርም። ሌባና ሊቨርፑል መግቢያ አያጡ አባት መግቢያ እናጣም። እኛ በዚህም በዛም ብለን እንገባለን። ታቆጣላችሁ። ባለሰን ቤከር እኮ በመጨረሻ የቴስታ ጎል እኮ ቻምፒየንስ ሊግ የገባን ሰዎች እኮ አናጣም። እኛ ቦታውን ይሁት ቁጥሩን ተመልከቱ። ሾቱን ታርጌት 23 ለ11 ነው። ተመልከት። ቢግ ቻንስ ክሬትድ 3-0 ሰንደርላንድን 1-0 በሆነ ውጤት ጥጓን አሳይተናታል። ጥጓን አሲዘን ሸኝተናታል። እኔ ግን እየሞከርኩኝ ነው። ጋክፖን ከነዛ ስህተቱ እዛ ሜዳ ውስጥ ለማየት እየሞከርኩኝ ነው። ጋክፖን ለመቀበል እየሞከርኩኝ ነው። አርነ ስሎት መላጣ ላይ ክብሪት ላለመጫን እየሞከርኩኝ ነው። ወገን እየሞከርኩኝ ነው። ለምንድን ነው ጋክፖን የማትቀይረው? አረ ጋክፖ ግን የትኛው መርጌታ ነው አይዞ ያለ? አራት ቀደደብን። አረ ባክ አርነ ስሎት ለምንድን ነው ወይ ከይዛ አለ አይደል እንዴ ቤንች ላይ? እኔ እኮ ግራ ገባኝ። ለመች ነው ያስቀመጥከው? እኔ በቃ አቅቶኛል፣ ደከመኝ። በቃ እኔ ጋክፖን እዛ ሜዳ ላይ ማየት እኔ በቃ እኔ ዛሬ ለናገር አይደል እኔ ደክሞኛል። በቃ በእውነት እንዶ መጎዳቱ ራሱ ሌላ ራስ ምታት። ደና ተጫዋቾቻችን ተጎርተው ተለቅመው አለቁ። እነማን ናቸው ሜዳ ላይ ያሉት? እነ ጋክፖ። እሺ ምንድነው የሚሻለን? ምንድነው ተስፋችን? አረ ዊርትስ ትችላለህ። ዊርትስ ቀን ይውጣል። አንተ ዘር ይውጣል። ፍሎሪያን ቨርትስ አንተ በቃ ሌላ ሌቭል ላይ ያለ ተጫዋች ቢኖር ፍሎሪያን ቨርትዝ ነው። በእውነት ኢኪቲኬና ፍሎሪያን ቨርትዝ ማለት ነው ለሞሳላ ኳስ አሲስት ለማድረግ ዛሬ እላይታች እንዳሉ ማለት ነው ከ5 ጎል በላይ ዛሬ አስገብተን እንወጣ ነበር። ምን አይነት መንፈስ ግን እንዳለ እኔ አላቅም። ይሄንም እድሜ ለቢቢዲ እድሜ ለቫንዳይክ በሉ እንጂ ዛሬ በጣም ብዙ ጎል ነበር የምናስገባው። በእውነት እኔ አላቅም ምን አይነት መጋኛ ግን ይሄም የማናየበት ይበል የሚያሰኝበት ነው። ይሁን ግድ የለም። ይህቺንስ ማናየማት እድሜ ለቫንዳይክ እና ኢንቲቲ ግን ማለት ነው ለሙሳላ ኳስ ለመስጠት ሲሉ ነው ዋጋ እየከፈሉት። እኔ ጋርሁን ገለዋለሁ እሱ ልጅ ገለዋለሁ። ዛሬ ወንድ ሊቨርፑል ነው ይሄ ሆም ላይ ያልተሸነፈውን ብቸኛውን ሰንደርላንድ ሄደን ስጥት አድርገን ተመልሰናል። ደስ የሚል ፓሽን የሆነ ሁሉ ነገሩ ላይ በቃ የበለጠ ሊቨርፑል ነበረ ዛሬ። በጣም ነው ደስ ያለኝ። ኢብራሂማ ኮናቴ ለኔ ዛሬ ማን ኦፍ ዘ ማች። ከዛም በኋላ ፍሎሪያን ቨርትስ እያንዳንዶቹ ተቾቹ በቃ እኔ በጣም ያስገርም ብቃቱ ነበር። ሌላ የሚያሳዝነው ዘንድሮ ጉዳት አይኑ ይጥፋ ዋታሮ ኤንዶ እንግዲህ ተጎድቶ ወጥቷል። በጣም ከባድ ጉዳት ይመስላል። ደግሞ ዛሬ ቦታውን በደንብ ሸፍኖ ሲጫወት ነበረ። በጣም ነው የተናደልኩት በዋታሮ ኤንዶ ምክንያት። በሰንደርላንድ በኩል ደግሞ ዳንኤል ባላርድ የሚባል ጀግና ልጅ አላቸው። እኔ ዘንድሮ ሲዝን ከጨረሰ በኋላ ቀጣይ ዓመትን ሰንደርላንድ ጋር አብሮ ይቆያል ብዬ ከማላስባቸው ዋነኛው ተጫዋች ነው።